ሰበር የድል ዜና ጀግናው የአማራ ፋኖ ብሔራዊ ንቅናቄ ህዝባዊ ሰራዊት ዛሬ ከቀኑ 6 ሰዓት ጀምሮ በደልጊና አካባቢው ባደረገው መብረቃዊ ማጥቃት የጠላትን ኃይል ሙሉ በሙሉ አስወግዶ የደልጊና አካባቢውን ከተማ ሙሉ በሙሉ ነፃ አውጥቷል። ይህ ከ6 ሰዓት ጀምሮ እስከ 10 ሰዓት በከተማው ዙሪያ የተደረገው ውጊያ ጠላት ምርኮ ሞትና ቆስለኛ ሆኖ ተበታትኗል። ነገር ግን በአካባቢው የጠላት ከባድ ምሽግ አለኝ ብሎ ሲመካበት የነበረው መኮንታ ተብሎ በሚጠራው የጠላት ይዞታ ምሽግ ላይ አሁን በዚህ ሰዓት በቡድንና በከባድ መሳሪያዎች የታገዘ ማጥቃት ጀግናው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ክፍለ ጦሮች በጠላት ላይ የማያዳግም ፋታ የሌለው እርምጃ እየወሰዱ ይገኛል። ከተማዋን ለመቆጣጠር የተደረገው ልክ አስጨራሽ ከባድ ውጊያ ከውጊያው ያመለጠ የጠላት ኃይል በጣና ሐይቅ የአዞና የጉማሬ እራት እንዲሆን በማድረግ ጀግናው አናብስ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት አናብስ ክፍለ ጦሮችና ብርጌዶች በቅንጅት በወሰዱት እርምጃ ደልጊና አካባቢው ነፃ ወጥቶ አሁን መኮንታ የሚባል አካባቢ የተራረፈው የጠላት ኃይል የሞት ሽረት ተኩስ ቢያደርግም በጀግኖች ፋኖ አርበኛ ህዝባዊ ሰራዊት ታጋዮች የበላይነት እየተገባደደ ይገኛል። ዛሬም የካቲት 18 2018 ዓመተ ምህረት ከቀኑ 6 ሰዓት እስከ ቀኑ 10 ሰዓት ድረስ የቀጠለው የአካባቢው ውጊያ ጠላት ሙት ቁስለኛና ምርኮ በመሆን የተራረፈውም የጣና ባህር አውሬዎች እራት እየሆነ ይገኛል። ድል ለጀግናው የአማራ ፋኖ ብሔራዊ ንቅናቄ ህዝባዊ